በአንድ ማሽን ነው ሁሉ እየተሰራ ያለው ማለት ነው ሲጂ ፕሪንት ከሌላው ማሽን ይለያል ስላችሁ በምክንያት ነው ለምሳላችሁ ይሄ ሁሉ የተሰራው የምትመለከቱት ይሄ ሁሉ በአንድ ማሽን ነው ሁሉ እየተሰራ ያለው ማለት ነው በኖርማል ኢንጀክሽን ሞልድ በሚባለው ሲስተም እንስራ ብንል ይሄ ሁሉ የተሰራው ሁሉም ሞልድ ሊፈልግ ነው ማለት ነው ግን እንደምትመለከቱት አሁን በአንድ ማሽን የተሰራው ጥንካሬ በጣም ስትሬንግዝ ነው እንደምታዩት በጣም ጠንካራ ነው ይሄ ላንድ ክላይንታችን እየሰራ ነው ያለው የአንድ የሮቦት ፓርት ነውና ሲያልቅ እስኪ ሙሉ ያለው እዚህ ጋር እንደምታዩት ሙሉ ፋይሉ ፕሪንት የሚደረገው ይሄ ነውና ስላይስ የሚባል አንድ ፊቸር አለ ስላይሰር የሚባል ሶፍትዌር አለ ይሄ ስላይሰር ሶፍትዌር ምንድነው የሚያደርግልን በኮምፒውተሩና በማሽኑ ላይ ያለ አስተርጓሚ ሲሆን ጥቅሙ ምንድነው ማሽኑ አንደርስታንድ የሚያደርገውን ጂ ኮድ ወይ ነው ኮድ ወደዛ ፊቸር ይቀርልናል ማለት ነው እንደምትመለከቱት እዚህ ጋር የቀሩት ፓርቶች 1 2 3 4 5 6 ወደ 7 ምናምን ፓርት አካባቢ ገና እየተሰራ ነው ወደ 70% ደርሷል 77% ደርሷል ሲያልቅ ያለውን ደግሞ አንድ ላይ አብረን አሴምብል አድርገን ምን እንደሚመስል እናያለን እዚህ ጋር እንደምታዩት ፕሪንቱን ካስጀመርን ከጥቂት ሰዓታት በኋላ ማሽኑ ጨርሶ ቤዱን ከታች ከላይ ወደ ታች እያወረደ ይሄንን ስንጨርስ እናነሳዋለን ማለት ነው አብራችሁን ቆዩ አንስተን ጨርሰናል እንዳለ ያለውን ነገር እንደምታዩት ነው ይሁሉ ነው ወደ 4 ሰዓት አካባቢ ጀምሮ ወደ አሁን 12 ሰዓት አካባቢ ሊሆን ሲል ያለቀው ይሄ ያለ አጠቃላይ ሁሉ አሁን ያለቀው በጣም ረጅም ሰዓት ነው የፈጀው ግን እስቲል ቅድም እንዳልኳችሁ ነው ምክንያቱም ከሌላው ማኒፋክቸሪንግ ይሄ ነገር የሚለየው ይሄ ሁሉ በአንድ ነገር ይሰራ ቢባል የተለያየ ሞልድ ያሰራቸዋል ገብታችኋል ስለዚህ ይሄ ግን ጀስት ፕሪንት አድርጋችሁ ቀጥታ ነው የሚወጣላችሁ እቺ ደግሞ እንደምታዩት ከሌላው ማኒፋክቸር ይለያል ይሄ ደግሞ ሰፖርተር ነው ይሄን ሰብረን ጥለዋለን ማለት ነው እንደምታዩት እንዲያረጋግን ሰፖርተሩን እንጥላለን ማለት ነው A few moments later ከስንት ትግል በኋላ ሰፖርተሩን አዝልተን ጨርሰናል ይሄ ይመስላል እንደምታዩት ስለዚህ በአጠቃላይ ዛሬ ይሄንን ጨርሰናል እንግዲህ የዛሬው ቪዲዮ ይሄን ይመስላል እንደምታዩት ሁሉ ፕሪንት አድርገን የጨረስነው ነው ማለት ነው በአንድ ማሽን 3D ፕሪንት ከሌላው ማሽን ይለያል ያልኩበት ምክንያት ይሄ ነው እንግዲህ እንደምትመለከቱት ሁሉ በአንድ ማሽን የሰራነው ነው ማለት ነው ስለዚህ የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር እንደወደዳችሁ ተስፋ አደርጋለሁ ይመቻችሁ